ሰላም ዛሬ የምናወራው ስለ አንድ በጣም ወሳኝ የጤና ጉዳይ ነው። ምናልባት ብዙ ጊዜ ሰምተነው ይሆናል፣ ግን ምናልባትም በደንብ አንረዳውም ይሆናል። ከማህፀን ውጪ ስለሚፈጠር እርግዝና። ይሄ ለምን እንደሚከሰት እና ለምን ቀደም ብሎ ማወቅ ህይወት ሊያድን እንደሚችል አብረን እንመለከታለን። እንግዲያው ከመሰረቱ እንጀምር። ከማህፀን ውጪ እርግዝና ማለት በቃ ምን ማለት ነው? በቀላል ቋንቋ ሲገለጽ ጽንሱ ማደግ የሚገባው ቦታ ላይ ሳይሆን ይሄውም በማህፀን ውስጥ ሳይሆን ሌላ ቦታ ላይ ሲቀመጥ እና ማደግ ሲጀምር ነው። ይሄ ምን ያህል የተለመደ ነው ብለን ስናስብ ከጠቅላላ እርግዝናዎች ውስጥ ከ1 እስከ 2% ይደርሳል። ያ ምናልባት ትንሽ ቁጥር ሊመስል ይችላል፣ ግን በሌላ አገላለጽ በየ50 እርግዝና አንድ ሰው ላይ ይከሰታል ማለት ነው። ያን ያህልም ያልተለመደ አይደለም። እሺ እስቲ መጀመሪያ ሁሉም ነገር በትክክል ሲሄድ ምን እንደሚመስልልኝ። በተለመደው ሁኔታ ጽንሱ በማህፀን ቱቦ በኩል ጉዞውን አድርጎ ለማደግ ምቹ በሆነው የማህፀን ግድር ላይ ተጣብቆ ማደግ ይጀምራል። ይሄ ነው ትክክለኛውና ጤናማው ሂደት። እዚህ ጋር ነው እንግዲህ ችግሩ የሚጀምረው። በሚያስገርም ሁኔታ ከመቶ ከማህፀን ውጪ እርግዝናዎች 97ቱ የሚከሰቱት በማህፀን ቱቦ ውስጥ ነው። ይሄ በጣም ወሳኝ ነጥብ ነው። ምክንያቱም ያ ትንሽና ቀጭን ቱቦ በፍጹም ያደገ ላለ ጽንስ መኖሪያ እንዲሆን ተደርጎ አልተሰራም። ታዲያ ለምንድን ነው ይሄ የሚሆነው? ጉዞ ለምን ይስተጓጋላል? እውነት ለመናገር በማንኛውም ሰው ላይ ሊከሰት ይችላል። ግን የማህፀን ቱቦን ሊጎዱ ወይም ስራውን ሊያስተጓጉሉ የሚችሉ አንዳንድ ነገሮች አሉ። ለምሳሌ በፊት የነበረ ኢንፌክሽን ጠባሳ ትቶ ሊሆን ይችላል። ወይም ሲጋራ ማጨስ ራሱ ቱቦውን ጽንሱን ወደ ማህፀን የሚገፋበትን ስርዓት ሊያዛባ ይችላል። እነዚህ ነገሮች ለአደጋ ተጋላጭነትን ይጨምራሉ። እሺ ታዲያ ለምንድን ነው ይህ ነገር ከችግርም አልፎ ለህይወት አስጊ ድንገተኛ አደጋ የሆነው? መልሱ በጣም ቀላል በሆነ ባዮሎጂካል እውነታ ላይ ነው የተመሰረተው። ዋናው አደጋ ይሄ ነው። ማህፀን ልክ እንደ ፊኛ እንዲለጥጥ ተደርጎ ነው የተሰራው። የማህፀን ቱቦ ግን በጭራሽ በጣም ቀጭን እና የማይለጥጥ ነው። ጽንሱ እያደገ ሲሄድ ያንን ቱቦ ይጨምቀዋል፣ ይወጥረዋል፣ በመጨረሻም ሊቀደው ይችላል። ያ ከተከሰተ ደግሞ ለህይወት በጣም አደገኛ የሆነ የውስጥ ደም መፈሰስ ይጀምራል። ይህ ደግሞ ምርመራውን በጣም ከባድ ያደርገዋል። ብዙ ጊዜ ስለ 3 ዋና ዋና ምልክቶች ይወራል: የሆድ ህመም፣ የወር አበባ መቅረት እና የደም መፍሰስ። ግን የሚገርመው ነገር ከግማሽ በላይ የሚሆኑ ሰዎች 3ቱንም ምልክቶች በአንድ ላይ አያሳዩም። ይሄ ማለት ችግሩ በቀላሉ ሊታለፍ ይችላል ማለት ነው። እንደ ከባድ የሆድ ህመም፣ ማዞር፣ ራስን መሳት እና እንዲያውም የትከሻ ህመም አይነት ምልክቶች ከታዩ ግን ይሄ ማለት ክልድ የለውም። የማህፀን ቱቦ ሊቀደድ መቃረቡን ወይም መቀደዱን ነው የሚያሳየው። እና ይሄ አስቸኳይ የህክምና እርዳታ የሚያስፈልገው ድንገተኛ አደጋ ነው። ታዲያ ዶክተሮች እንዴት ነው የሚያውቁት? ሂደቱ ልክ እንደ ምርማሪ ሥራ ነው። የተለያዩ ፍንጮችን እያገጣጠሙ ትክክለኛውን ምስል ለማግኘት ይሞክራሉ። የመጀመሪያው ፍንጭ በደም ውስጥ የሚገኘው የእርግዝና ሆርሞን ነው። ግን ዶክተሮች የአንድ ጊዜ ንባብን ብቻ አይመለከቱም። ያልክ የአንድን ፊልም አንድ ፍሬም ብቻ አይቶ ታሪኩን ገመትኩ እንደማለት ነው። ይልቁንስ በ48 ሰዓት ውስጥ የሆርሞኑ መጠን እንዴት እንደሚለወጥ ይከታተላሉ። ጤናማ እርግዝና ከሆነ መጠኑ በፍጥነት መጀመር አለበት፣ ካልሆነ ግን የሆነ ችግር እንዳለ ይጠቁማል። ይሄ ደግሞ ወደሚቀጥለው ወሳኝ ነጥብ ያደርሰናል፣ ዲስክሪሚኔቶሪ ዞን ወደሚባለው። በቃ ይሄ ምን ማለት ነው? የሆርሞኑ መጠን አንድ ደረጃ ላይ ሲደርስ ጤነኛ እርግዝና ከሆነ በማህፀን ውስጥ በአልትራሳውንድ መታየት ግድ ይለዋል። የሆርሞኑ መጠን ከፍ ብሎ ነገር ግን ማህፀን ውስጥ ምንም አይታይ ከሆነ ጥርጣሬው በጣም ይጨምራል። እና በመጨረሻም የመጨረሻውንና የሚያዳግም ማስረጃ የሚሰጠን አልትራሳውንድ ነው። ይህ ምርመራ ዶክተሮች የእርግዝናውን ትክክለኛው ቦታ በዓይናቸው እንዲያዩና እንዲያረጋግጡ ያስችላቸዋል። እዚህ ጋር በጣም ደስ የሚል ነገር አለ። የዛሬ ህክምና የሚያስበው ድንገተኛውን አደጋ ስለመፍታት ብቻ አይደለም። በተጨማሪም የታካሚውን የወደፊት የጤናና የቤተሰብ ምጣኔ ፍላጎቶችም ጭምር ከግምት ውስጥ ያስገባ። በቃ ምርመራው ከተረጋገጠ በኋላ 2 ዋና ዋና የህክምና መንገዶች አሉ። አንደኛው በመድኃኒት፣ ሌላኛው በቀዶ ጥገና። ምርጫው የሚወሰነው በሁኔታው አጣዳፊነት፣ በእርግዝናው ደረጃ እና በታካሚው አጠቃላይ ጤንነት ላይ ተመስርቶ ነው። ግን የመድኃኒት ህክምና ለሁሉም ሰው አይሆንም። በጣም ጥብቅ የሆኑ ህጎች አሉት። ለምሳሌ የቱቦ መገደድ ምልክቶች ከታዩ ወይም እናት ምታጣባ ከሆነ ይህ ህክምና ፈጽሞ አይሰጥም። የታካሚው ደህንነት ይቀድማል። አልፎ አልፎ ደግሞ ሶስተኛ አማራጭ አለ፣ በትዕግስት መከታተል የሚባለው።
ግን ይሄ በጣም አልፎ አልፎ ነው የሚሆነው። ገና በመጀመሪያ ደረጃ ላይ ለሚገኙና የሆርሞን መጠናቸው በራሱ የቀነሰ ስለመጣ በጣም የተወሰኑና የተረጋጉ ታካሚዎች ብቻ ነው። ይህንን ጉዳይ ምን ያህል በቁም ነገር መውሰድ እንዳለብን ለመረዳት በእርግዝና የመጀመሪያዎቹ 3 ወራት ውስጥ ከእርግዝና ጋር በተያያዘ ለሚከሰት ሞት ዋነኛ መንስኤ መሆኑን ማወቅ ያስፈልጋል። ይህ ከባድ እውነታ ነው። ግን ከዚህ ሁሉ አስፈሪ ነገር በኋላ አንድ በጣም ትልቅ የምስራች አለ። እዚህ ላይ ያለውን ግራፍ ስንመልከት በቅድመ ምርመራ ዘዴዎች መሻሻል እና በተሻለ ሕክምና ምክንያት ከዚህ ሁኔታ ጋር ተያይዞ የነበረው የሞት መጠን በሚያስደንቅ ሁኔታ ቀንሷል። ይሄ የሕክምና ሳይንስ ትልቅ ስኬት ነው። ስለዚህ ዋናው ቁም ነገር ምንድነው? ሁሉም ነገር የሚጠቃለለው በሁለት ነገሮች ነው፤ ግንዛቤ እና ፈጣን እርምጃ። ምልክቶችን ማወቅ፣ ቀደም ብሎ የሕክምና ክትትል ማድረግ እና አሳሳቢ ምልክቶች ሲታዩ በፍጥነት እርዳታ መፈለግ ደህንነቱ የተጠበቀ ውጤት ለማምጣት ቁልፍ ነገሮች ናቸው። በመጨረሻም አንድ ጥያቄ ይዤ ልጨርስ። እንደነዚህ ያሉ የጤና ጉዳዮችን በጥልቀት መረዳት ለራሳችንም ሆነ ለምንወዳቸው ሰዎች ጤና የተሻለ ድምፅ እንድንሆን እንዴት ነው የሚያገዝን? ይሄ የጤና ግንዛቤ ከራሳችን አልፎ ለሌሎችም ምን ያህል ጠቃሚ እንደሆነ እንድናስብ ያደርገናል።